ሰላም አለይኩም እንዴት ናችሁ ቤተሰብ? ደህና ናችሁ? አልሐምዱሊላህ ደህና ነኝ። እኔ ብታው በጣም ኃይለኛ ፈቅረድ ነው የሚባለው የደም ማነስ ማለት ነው። ደም ማነስ በጣም ደም ማነስ አለብኝ፣ ግን የሻሂ ሱስ ሊገለኝ ነው። በቃ ሻሂ እንዳነኪ ሀቡና እንዲያቀርቢ እንዲጠጭ እንዲያቀርቢ ሻሂን እንዲያቀርቢ ሁሉ እንዲያቀርቢ ተብዬ ይሄው አይኔ ተጨፍኖ ተተነሳሁኝ። ያው ሻሂ ነው ሩጭ ተኝቼ ከተነሳሁ ሻሂ ነው ሩጭ። ምን ላድርግ? ቡናውን ተውኩኝ። ኦኬ ቡናውን ያኔ በጠጣም በሳምንት አንዴ ወር ድረስ መቆየት ይችላል። ምንም አልጠጣም። ግን ሻሂው ቀንም ይሁን ማታም ይሁን ጠዋትም ይሁን ሻሂውን መተው አልቻልኩም። እህቶቼ እስኪ መላካላችሁ ሻሂ የሚያስተው እና ደግሞ እዛም ላይ ደግሞ የደም ማነስ ቪታሚን ምናምን ውስጥ ያለው ስለታዘዘልኝ ማለት ነው። ግን ሻሂውን እንዴት አድርጌ ልተው? ሻሂውን የመጨረሻ እንዲያጠጭ ተብዬ ነበረ እና የሻሂ ሱስ በቃ ሊፋታኝ አልቻለም ነው የምላችሁ። መላ ካላችሁ እስቲ ሹክ በሉ። ሹክ መላ በእኔ እንደዚህ በእኔ በነበረበት ሰው ካለ ይምከረኝ መድኃኒት። እንደዚህ ሱስ ኑሮበት እንዴት አድርጌ እንደምተው ማለት ነው። ሻሂው በቃ አልቻልኩም። ሻሂ ታልጠጣሁ ራሴን ያመኛል። ሻሂ ራሴን እንኳን ባያመኝ በቃ አንጭ ሻሂ የሚልብኝ ነገር አለ እና አምጥቼ እንደዚህ አንድ ኮብ እንደዚህ ደግሞ እኮ ብዙ ነው። ሙጫ መሰላችሁ? ይሄው ሁላ ጠጥቼ ነው በቃ ከዛ በኋላ ደህና የምሆነው እና ምን ይሻለኛል ነው የምላችሁ። ምን ይሻለኛል?